ሰላም እንዴት ናችሁ? ውድ የኤቢ ዩቲዩብ ቻናል ተከታታዮች፣ እንግዲህ ዛሬም ደግሞ በተለየ አሪፍ በሆነ ቪዲዮ መጥቻለሁ። ቤተሰቦች ስትገቡ እንግዲህ ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረግ እንዳትረሱ። እንግዲህ ዛሬ ይሉንታ በሚል ርዕስ ይዤላችሁ የመጡትን አወራላችኋለሁ ማለት ነው። እንግዲህ ይሉንታ ማለት ሰዎች ምን ይሉኛል በሚል ሰበብ የራስን ፍላጎት ወደ ጎን ትቶ ሰዎችን ለማስደሰት መጣር ወይም ሌሎችን ማስቀደም ማለት ነው። እንግዲህ ይሉንታ የሚያጠቃቸው ሰዎች ከራሳቸው ኃላፊነት ከራሳቸው ግዴታ በላይ የሚያስጨንቃቸው የሰዎችን ጉዳይ ማስፈጸም ለሰዎች የሰዎችን ጉዳይ መግደል ነው ማለት ነው። ያን ለማድረግ ደግሞ ብዙ ርቀት የሚጓዙ ሰዎች ይሉንታ የሚያጠቃቸው ሰዎች ናቸው ማለት ነው። እንግዲህ ይሉንታ የሚያጠቃቸው ሰዎች እነዚህ ከሆኑ መንስኤው ለይሉንታስ መንስኤው ምንድነው ስንል ደግሞ የይሉንታ መንስኤዎች እንግዲህ አስተዳደጋችን ሊሆን ይችላል። ያደግንበት ማህበረሰብ ምን አይነት ነው፣ ያደግንበት ፋሚሊ ምን አይነት ነው የሚለው በጣም ወሳኝ ነው። በራሳችን መተማመን ያለበት ሌብል ማተር ያደርጋል፣ በጣም ወሳኝ ነው። ሌላው ደግሞ ከሰዎች ክብር ዝና መጠበቅ፣ ሰዎች እንዲያከብሩና ከመሻት የተነሳ ሊሆን ይችላል። እነዚህ መንስኤዎቹ ናቸው። እነዚህ መንስኤዎቹ ከሆኑ ደግሞ እንግዲህ ይሄን ደግሞ ልንቀንሰውና ልናስወግደው የምንችል በምንድን ነው የሚለውን ስናየው ደግሞ ለሰዎች መልካም በመሆንና በይሉንታ መካከል ያለውን ዲፈረንስ በማወቅ እንግዲህ የመጀመሪያው ይሄ ነው። ሁለተኛው ደግሞ በራስ መተማመናችን ከፍ የሚያደርጉ ነገሮችን በማድረግ ሊሆን ይችላል። ሶስተኛው ደግሞ እንግዲህ ለራሳችን ክብር በመስጠት ነው። ለራሳችን ያለንን ክብር ከፍ በማድረግ ነው። እነዚህን ተጠቅመን በራስ መተማመናችን ከፍ በማድረግ ልናደርግ እንችላለን ማለት ነው። የውስጥ መረጋጋታችን ምን ላይ ነው ያለ? የውስጥ መረጋጋት የሚባል ነገር በጣም ማተር ያደርገዋል ማለት ነው። ይሄን ነገር ለምናደርገው ነገር ከስሜት ይልቅ ምክንያታዊ መሆን፣ ይሄም በጣም ወሳኝ ነው ማለት ነው። በምናደርጋቸው ነገሮች ቆይተን ማንጸጸትበትን ነገር ማድረግ አለብን። ቆይተን ሊጸጽተን የማይችል ነገሮችን መጠቀም ማድረግ አለብን ማለት ነው። አስፈላጊ ሲሆን ደግሞ አይሆንም ይቅርብኝ ማለትን መልመድ መቻል አለብን ማለት ነው። እንግዲህ በአጠቃላይ የሀበሻ በጣም ትልቁ በሽታ የሚባለው ምንድነው? ይሉንታ ነው። ይሉንታ በጣም የሰዎችን ልጅ ወደኋላ የሚያስቀር ከዓላማችን ከስኬታችን ሰዎች ምን ይሉኛል እንደዚህ ይሉኛል እያለን ወደኋላ የሚያስቀር ነው። ስለዚህ የሆነ ነገር ስናስብ ይሉንታ የሚባለው ነገር እስካልናጣና ድረስ ሁሌም ወደኋላ ተጎትተን እንደምንቀር ማወቅ አለብን ማለት ነው። ስለዚህ ወደ ስኬት የምንፈልገውን ህይወት ከምንፈልገው ቦታ ለመድረስ ኦብጀክቲቫችን ለማሳካት ኤቭሪ ነገር ላይ ሰክሰስን ለመሆን ይሉንታ የሚባለውን ይሄ የተበላሸ ባህሪ ወደዛ መጣል መቻል አለብን ማለት ነው። እንግዲህ ቤተሰቦች ዛሬ የሚጠቅም ነገር እንዳገኛችሁ አልጠራጠርም። ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮውን ላይክ አድርጉ። አመሰግናለሁ።